መሲ አውሪ እንጂ ምን አይነት የተባረከ ባል እንደሰጠሽ ንገሪያቸው። አስመሳይ። አዎ እናቴ፣ እናንተን አስቸግሬ በጣም መጥፎ እጅ ላይ አልጣለኝ። የማይጸጽታትን ነገር ነው ያደረገችው። ተመስገን። ዋናው እንኳን እናንተ ተስማማት። ደግሞ አባቷ ያስቀምጠላት እሷ ማታውቀው የመሬት ድርሻ አላት። ኧረ በለው እና መሲ ሀብታም ናት። አዎ ይሄ ጫማ የታገትኩ ጊዜ አይቼዋለሁ። ራሱ ነው። በቃ እኔ ልሂድ፣ መሸብኝ። ሙሉ ቤተሰቡ በሽተኛ ነው እንዴ? ሰላም የእንግዳ ድራማ ተከታታዮቼ፣ ዛሬ እንግዳ ድራማ፣ ዛሬ ደግሞ መሲ ከእናቷ ጋር ተያይዘው አንድ ካፌ ውስጥ ቁጭ ብለው እየተጨዋወቱ እንደው ምን ስትይ እኛን ትተሽ ሄድሽ እንደው አለቻት እናትየው። መሲም ምን ላድርግ እናቴ፣ ሁሉም ነገር አልሳካ ሲለኝ እኮ ነው አለቻት። ባልሽ እንዴት ነው ብላ ጠየቀቻት። በጣም ጥሩ ነው እናቴ አለች። ከቤተሰቡ ጋር አስተዋውቆሻል? እንዴት ናቸው? ጥሩ ሰዎች ናቸው? ወደዱሽ? አለቻት። መሲም አይ ካልኳት ትበሳጭብኛለች ብላ አዎ በጣም ጥሩ ሰዎች ናቸው ብላ መለሰችል። እስቲ ደውይና ጥሪው ማናግረው ነገር አለ ስትላት ደነገጠችና ኧረ እናቴ ስራ ላይ እኮ ነው ስትል ኧረ ዝም በይ ምንድን ነው የምትለው? ቶሎ በይ ደውይና ጥሪው አለች። በሌላ በኩል ደግሞ በቤሉል ክፍል ፊት ለፊት ላይ ኑኑና ኤልሹ ቆመው እያሉ ኑኑ ቁልፉን ለመቀበል ኤልሹን ወደዛ ሸኘቻትና ቆማ እየጠበቀች እያለ ቤሉል መጣ። ቤሉልም ምን ፈልገሽ ነው? ችግር አለ እንዴ ብሎ ሲጠይቃት አይ ምንም ችግር የለም፣ ማታ ስለ ማታው ነገር ላናግር ፈልጌ ነው፣ ይቅርታ ልልህ ነበረ አለችው። እሱም እኔ ወዲያው ትቼዋለሁ፣ ወደ ውስጥ እንግባ ብሎ ይዟት ገባ። መሲ ለቴዲ ስትደውልለት ይቅር አልሽኝ ማለት ነው ሲላት በሌላ ነገር ነው የደወልኩት ስትል እናትየው ለምን ትኮሳተሪያለሽ አናግሪው እንጂ ስትል ያለሁበትን ቴክስት አደርግሃለሁና ና ብላ ስልኩን ዘጋች። እናትየው የደበቅሽኝ ነገር አለ? ፊትሽ ምንድን ነው? ለምንድን ነው የምትኮሳተሪው ስትላት አይ ምንም የለም እናቴ አትጨነቂ አለቻት። እናትየውም ትዳር እንግዲህ ብስለትና ጥበብን ይጠይቃል። እንደው ጥሩ ሰው ነው ሰብሰብ አድርጎ አኖሮሻል። እኔ እንኳን ሌላ ነገር ልነግርሽ ነበረ አመጣጤ፣ ቤታችንን እነዛ ሰዎች ገብተውበታል፣ ወንድምሽ ከሰማ ልግደላቸው ይላል ብዬ ደብቄው ነው። መሲ በጣም ደነገጠች። ውሽ ማን ነገረሽ ብላ ስትጠይቅ ስመኝ ናት ደውላ ነገረችኝ አለች። በቃ እንዳይከፋሽ እናቴ፣ እኔም ጥሩ ሁኔታ ላይ ነኝ፣ ኑኑና መኩም ጥሩ ሁኔታ ላይ ይሆናሉ። ከዚያ በኋላ አንቺም በጥሩ ኑሮ ትኖሪያለሽ፣ እሺ እናቴ አትጨነቂ ብላ እናትየውን ለማጽናናት ሞከረች። እናትየውም እሺ ልጄ ብላ ስትላት እስቲ ወደዛ ጋር እንሂድና ቦታ ቀይረን እንጠብቀው ብለው ሁለቱም ቁጭ ብለው ጁስ አዘዙና እናትየው ቁጭ ብላ ጁሱን ከመሲ ጋር እየጠጡ እያለ ቴዲ ወዲያው መጣ። በሌላ በኩል ደግሞ ኑኑ የቤሉልን ክፍል ቁልፍ ወስዳ ለኤልሹ ሰጠቻት። እኔ እንደው የአባቴ ማስታወሻ ስላልሽኝ ነው እንጂ እንደዚህ አላደርግም ነበረ አለች። ኑኑ በቃ እኔ እኮ በቃ ሌላ ጊዜ አላስቸግርሽም፣ የዛሬ ብቻ ተቸገሪልኝ እሺ ስትላት እኔ የአባቴ ነገር ስላልሽ አሳዘነሽኝ ነው፣ ደግሞ ሌላ ነገር እንዳትነኪ ስትላት ወንድሜ ክፍል እኮ ነው ምን ነካለው ስትላት አንቺ የምትተይው ነገር እኮ የለም፣ አንቺ የሰው ነፍስም ቢሆን እኮ ትወስጃለሽ ስትላት እንግዲህ እችን ስላደረግሽልኝ ብዙ ነገር አትናገሪ እሺ አለቻት። ለማንኛውም እንኪ ብላ ቁልፉን ስትሰጣት አብረሽኝ ትሄጃለሽ አለቻት። እሷም ራስሽ ሂጂ እኔ ምን አገባኝ ስትላት እባክሽ እኔን እንዳያየኝ እኮ ነው አንቺ ትጠብቂኛለሽ እኔ ከፍታለሁ ስትላት ተከትላ ሄደች። የሊዛ ጓደኛ ቤሉልና ሊዛ ሳሎን ቁጭ ብሎ ስለ ሊዛ ጓደኛ ስትበሳጭ ቤሉል ፍቅረኛሽ ምን አይነት ነው? ፎቶ አለሽ ወይም ሚዲያ ላይ ካለ አሳይኛላት። እርሱ ምንም ቦታ ላይ የለም ፕራይቬሲውን ጠብቃለን ስትላት እስቲ ሚዲያ ላይ ካለ አሳይ ስል አይኔ ስልኬ ላይ ነበረ ስልኬ ደግሞ ተወስዷል ብላ አለችው። እንደውም ደውይለት ፊት ለፊት አግኝቼው እናገረዋለሁ፣ እንደውም ፊት ለፊት ተነጋግረን መነጋገር አለብኝ አለች በጣም ተናዳ። ቤሉልም እነሱን ትቶ ወደ ክፍሉ ሲመረጥ ኤልሹና ኑኑ በሩን ሊከፍቱ ሲሞክሩ አያቸውና ምን እያደረግሽ ነው ኤልሹ አላት። ኤልሹም አይ አባቴ ማስታወሻ ልወስደው ስትለው እኔ ጅል ነኝ ፊት ለፊት የማስቀምጠው ኑኑ ሁለተኛ እንዲህ እንዳታደርጊ አላት። ወደ ክፍሏ ሄዳ ለምን ወደ ውጭ አትወጪ ሲላት ከማን ጋር ልውጣ ሰው እኮ የለኝም አለችው። ቤሉልም በጣም አዘንና ከኔ ጋር እንውጣ ማለት
ማለት እኮ ትችያለሽ። ለእኔ መቼ ጊዜ ኖሮ ያውቃል? አንተ መቼ ትዝ ብዬ ያውቃለሁ አለችው። እሱም አቀፋትና በህፃንነታችን የሆነውን ነገር እንድታስታውሻለሽ የምንጨቃጨቀውን ነገር ተባባሉ። በሀሳብ ወደኋላ እየተመለሱ እናትየው ስትገላገላቸው ሲደባደቡ ከአዱ ጋር ሁለት ሆነው በትራስ ሲመቷት ያንን ሁሉ ነገር አስታወሱና ያ ጊዜ እኮ በጣም ደስ የሚል ነበረ አለችው። እንግዲህ እንደዛ እኮ በጣም ደስ ይላል። እውነት ነው። በቃ አሁን ምንም ቢፈጠር ያለህኝ አንተ ነህ። እኔ ምንም ነገር ቢፈጠር አትተወኝ ስትለው እኔም ያለሽኝ አንቺ ብቻ ነሽ። ምንም ቢፈጠር አልተውሽም፣ ታስፈልጊኛል አለ። ቤሉል ምንድን ነው የምትፈልጊው? ምን ለማድረግ ነው የምታስቢው ሲላት እኔ ትምህርቴን ብማርና ብጨርስ ደስ ይለኝ ነበረ ስትል እውነትሽን ነው? በቃ እኔ አመቻችልሻለሁ አላት። እንዳታለቅስ ሲላት አባበላትና ማስታወሻውን ሌላ ጊዜ እሰጥሻለሁ ታረቂኝ ብሎ እንታረቅ ብለው ታረቁና ተቃቀፉ። የመሲ እናት ካፌ ውስጥ እያለ ቴዲ መጣና ሲያያት ደነገጠ። እንግዳ አለ አቴም ብሎ መሲን ጠየቃት። ይቅርታ ሰው እንዳለ አልነገረችኝም ሲል ግድ የለም ቁጭ በላችሁ ኑሮ እንዴት ነው ስትል ጥሩ ባል እንዳለሽ ንገሪ እንጂ አላት። አዎ እሱ በጣም ጥሩ ባል ነው፣ በጣም ጥሩ ባል ነው አለችው መሰረት። መሰረቴ ተነሽ ከሱ ጋር ማወራው ነገር አለ አለች እናትየው። ተነሺ ስትል ኧረ እናቴ ስትል መሲ እሺ ብለሽ ተነሺ ብሎ እሱም ተናገራት። ወዲያው መሲ ካጠገባቸው ተነስታ ሄደች። እንደው የኔ ልጅ አደራህን ወገን የላትም ብለ እንዳትጎዳት እባክህ ተንከባከባት፣ እባክህን ተንከባከባት እንዳትከፋብኝ ብላ አለች። እንዲሁም ደግሞ አባቷ ለሷ የሰጣት ድርሻ አላት፣ ሰፊ መሬት አለችው እና ለሷም አልተነገራትም። አባቷ እሷ ስታገባ ይሰጣት ብሎ ያስቀመረጠላት መሬት ነው ሲላት እና መሲ ሀብታም ናት እያልሽኝ ነው እንዴ ብሎ ቴዲ በልቡ ተደሰተና ኧረ በለው ለካ ይሄም አለ እንዴ ብሎ በልቡ ተደሰተ። የመሲና ሰው አለመኖሩ ነው እንጂ ማጣትስ አላጣንም፣ ሀብታም ናት ብላ ነገረችው። እሱም እንግዲህ ሀብታም ከሆናችሁ ለምን ሰው ቤት ገባችሁ? ለምን ሰው ቤት ገባችሁ ሲላት እንደው ጉልበተኛ አላስቀምጥ ሲለን ዞር እንበል ብለን ነው እንጂ ሌላስ ችግር ኖሮብን አይደለም ብላ ነገረች። እንዴ ካንተ ሌላ ማን አለ? እንግዲህ ላንተ ነው ይሄንን የምነግረው። አንተ እንግዲህ ከፈለጋችሁ ብትሸጡትም ብታለሙትም እንግዲህ አደራ ብላ ስትለው ብድግ ብለን ለኛ የሚሆን ነገር አላጣንም፣ ግን እኔ ግን ይከብደኛል ይሄን ነገር መቀበል ብሎ አላት። እሷም ካንተ ሌላ ማን አለ? እንግዲህ ይሄንንማ ባትሸጡ በእርግጥ ውርስ ስለሆነ ደስ ይለኛል፣ ግን ብትጠቀሙበት ደግሞ አይከፋም ብላ ስትለው የመሲን እናት ተነስቶ ሊያመሰግና ሲል ጫማውን ጎንበስ ብላ ስታይ ከዚህ በፊት ስትታገት ያየችው ጫማ ስለሆነ የመሲ እናት ደንግጣ በሉ እንግዲህ እኔ ልሂድ ሸኙ እንግዲህ ብላ መሰረትን ጠራቻትና በይ እንግዲህ ብላ ስትል መሲም ደነገጠ። እናቴ ቆንጅ እናውራ እያለች እያለ መሲ በይ እንግዲህ እኔ አውቃለሁ እኔ ልሸኙት እያለ ቴዲ ቢላትም እኔ አይ መንገዱን አውቀዋለሁ ችግር የለም ብላ እየሮጠች ስትሄድ መሲ ተከትላት ወጣች። ቴዲም እነዚህ ሰዎች እብዶች ናቸው እንዴ? ምን አይነት ሰዎች ናቸው? እያለ ነው ይሄ ክፍል የተጠናቀቀው። ውዶችዬ ላይክ ሼር እንዳይረሳ፣ ኮሜንታችሁን ከታች ጻፉልኝ። ቻው